ምስጋና ይገባዋል። የቀረችንን ሶስት ቀን ደግሞ በቸርነቱ አስፈጽሞን እንግዲህ የሱባኤው ፍጻሜ እንድናይ የበቃ ያድርገን። የተጀመረውን ጾም ስንጨርስ ደግሞ ጥያቄዎቻችን መልስ የሚያገኙበት እንደ ሀገር፣ እንደ ቤተክርስቲያን፣ እንደ ግለሰብ እግዚአብሔር አምላክ ወደኛ የሚመለከትበት በጎ ሰማይ ያድርግልን። ስለ ጥቂት ደጎች ሲል መድኃኔዓለም የሚፈጸመውን ጾም አስቦ በሚያስፈልገን ነገር ይጎብኘን። ለእኔ ያደረግከው ምን አለ ከዘመኔ ቁጥር በላይ ውለታህ ነው ከፍ ያለ የሚለውን ዝማሬ በምትችሉት መንገድ በሰላም ሆነ በምን ሆናችሁ እንድታዳምጡ በወንድምነት ጋብዛለሁ። ብዙ ነገር አድርጎልናል አምላካችን። ጥቂት ነገር እንኳ ባይሆን ብዙ ነገር ደግሞ ስለሆነልን በዚያ መንገድ ለተደረገላችሁ ነገር እንደ ማስታወሻ ሆኖ ይጠቅማችኋልና ይህን ዝማሬ በምትገኙት የሶሻል ሚዲያ ቢሆን በፈቀዳችሁት መጠን እንድትሰሙ ጋብዛችኋለሁ። የመልአኩ የቅዱስ ሚካኤል ጥበቃ ለሁላችን ከሁላችን ጋር ትሁን። እስቲ በእልልታ አመስግኑት። በአምላካችን ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ በዕድሜ በጤና ይጠብቅልን፣ ዘመናቸውን ሁሉ ይባርክልን። በእውነት ይህን የመሰለ ዝማሬ ስላቀረብን ምስጋናውን ያውቀዋል ብለው መጨረሻ ላይ ጸሎት ስላደረግላቸው ለቅዱስ ሚካኤል በስጦታዋልና በዚህ ዕለት ልባችሁ ላይ ቡና መስግነው እንደዚህ ያሉትን እግዚአብሔር አምላካችን አምላክ ስሙ የተመሰገነ ይሁን። ይህንን ማለዳ በቤቱ እንድንሰበሰብ ይህንን ጥራት ለኛ የሰጠ መንጋቱ ተፈጥሯዊ ሕግ ቢሆንም ያልተነሱ ያልነገርናቸው እንዳሉ እናውቃለን። እኛን ግን በቸርነቱ የዛሬውን ቀን እንድናይ ረድቶን በዚያም በቤቱ እንድንሰበሰብ ስለወደደ የሚካኤል አምላክ ምስጋና ይገባዋል። በደንብ እናመስግን።